Breaking immigration news. The Trump administration has put a pause on all immigrant visas from 75 countries effective January 21st, 2026. አሜሪካን የ75 ሀገራትን የቪዛ ጥያቄዎች ፕሮሰስ ከዛሬ ጥር 5 ጀምሮ ላልተወሰነ ጊዜ ማገዷን የስቴት ዲፓርትመንት ከከሰዓት ባወጣው መግለጫ አስታውቋል። የታገደው የቪዛ አይነት የስደተኞች ቪዛ ሲሆን በተለምዶ ግሪን ካርድ ወይም የመኖሪያ ፍቃድ በአሜሪካ ውስጥ ለስደተኞች የሚያስገኘው የቪዛ አይነት ነው። በዚህ ዝርዝር ውስጥ አገራችን ኢትዮጵያን ጨምሮ ግማሽ ያህል የአፍሪካ ሀገራት ማለትም 26 ሀገራት ተካተውበታል። ጎረቤታችን ኤሪትሪያ፣ ጅቡቲ፣ አንጎላ፣ ታንዛኒያ፣ ናይጄሪያ፣ ዚምባብዌ፣ ሴኔጋል ተካተውበታል። በዚህ ዝርዝር ውስጥ አብዛኛው የሰሜን አፍሪካን አገራት ማለትም ግብጽ፣ ሞሮኮ፣ ቱኒዚያ፣ ሊቢያ እና አልጄሪያ ተካተውበታል። በዚህ ዝርዝር ውስጥ አብዛኛው የምስራቅ አውሮፓ ሀገራት ማለትም አልባኒያ፣ አርሜኒያ፣ ቤላሩስ፣ ቦዝኒያ እና ሄርዞጎቪና፣ ጆርጂያ፣ ኮሶቮ፣ ሞልዶቫን ጨምሮ የታላቋ ሀገር ራሽያ ዜጎች በዝርዝር ውስጥ መካተታቸው ሌላው ዓለምን ያስገረመ ዜና ሆኗል። በተጨማሪ እገዳው ለትናንሾቹ ለካሪቢያን ደሴት ሀገራትም አልቀረላቸውም። ሄይቲ፣ ባሃማስ፣ በርባዶስ ጨምሮ ብሊዝ ተካተውበታል። ከደቡብ አሜሪካ ትልቁ ሀገር ብራዚል በዚህ ዝርዝር ውስጥ መካተቷ ሌላው ግርምትን የፈጠረ ጉዳይ ነው። ይህ እገዳ ግን የተማሪዎችን ወይም የጊዜያዊ ስራና የቱሪስት ቪዛዎች በዚህ እንደማይካተቱ ተገልጸውበታል። በክረምቱ ታላቁ የዓለም የእግር ኳስ ዓለም ዋንጫ በሜክሲኮና ከካናዳ ጋር በትብብር በጋራ የምታዘጋጀው አሜሪካ ይህን የቪዛ እገዳ መጣሏ ለእግር ኳስ ወዳጆችና ተመልካቾች አስደንጋጭ ዜና ሆኗል። በተለይም ሀገራቸው ወደ ዓለም ዋንጫ አልፎ ለመደገፍ ወደ አሜሪካ ለመጓዝ በመዘጋጀት ያለው ደጋፊዎች ትልቅ መርዶ ሆኖባቸዋል። በመጪው ክረምት ታላቁን የዓለም የእግር ኳስ ዋንጫ ከጎረቤቶቿ ከሜክሲኮና ካናዳ ጋር በጋራ የምታዘጋጀው አሜሪካ እንዲህ አይነት የቪዛ እገዳ መጣሏ ለእግር ኳስ ተመልካቾችና ወዳጆች አስደንጋጭ ሆኗል። በተለይም ሀገራቸውን ለመደገፍ ወደዚህ የዓለም ዋንጫ ለመጓዝ ላሰቡ ደጋፊዎች ከወዲሁ ዜናው ከባድ መርዶ ሆኖባቸዋል።